አላህን ፍሩ፣ አላህን ፍሩ። እባካችሁ ሙስሊሞች አላህን ፍሩ፣ አላህን ፍሩ። ይሄን ቪዲዮ እስከ መጨረሻው ኢንሻአላህ ተከታተሉ። አላህ ገለገሰን እዝነቱ ማን ይገኛልና እንደ ሸባበና هيا الى المعاد ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የልጆቹን ዳቦ ይዞ እየገባ ልጆች የተገዛላቸው ዳቦ ሳይበሉ አባትም የናፈቁት ልጆች ሳይገናኙ አባት መቃብር ወረደ። አላህ ይዘንለት። ተመልከቷት እቺን ጠንቋይ እጅግ በጣም ወላሂ ገራሚ ታሪክ ነው። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። ያ አላህ አንተ የወደድከኝ ማንም ቢጠላኝ አይጎዳኝ። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት አለ ኢንሻአላህ። ዛሬም እንግዲህ ተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁን አልቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ያ አላህ አንተ የወደድከኝ ማንም ቢጠላኝ አይጎዳኝ። አንተ የጠላኸኝ ዓለም ቢወደኝ አይጠቅመኝ። የተወደደ ማለት አንተ የወደድከው፣ የተጠላ ማለት አንተ የጠላኸው፣ የተተወ ማለት አንተ የተውከው። ጌታዬ ውደደኝ፣ አትጥላኝ፣ አትተውኝ። ሁላችንም አላህ ይወደደን፣ አላህ ያዋደን ኢንሻአላህ። የተጠላ ማለት አላህ የጠላው ነው፣ የተወደደ ማለት ደግሞ አላህ የወደደው ነው ማለት ነው ኢንሻአላህ። ስለዚህም ደግሞ አላህ እየወደደን ማንም ቢጠላን ደንታ ሊሰጠን አይገባም። ከአላህ ጋር ያለንን ትስስር ልናጠነክር ይገባል ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። ተመልከቷት እቺን ጠንቋይ እጅግ በጣም ወላሂ ገራሚ ታሪክ ነው። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። እቺ እንግሊዛዊ ጠንቋይ እጅግ በጣም ታዋቂና ብዙ ስራዎችን የሰራች እጅግ በጣም ከሚያስገርመው ነገር አንዱ ደግሞ ጥንቆላ የምትሰራው ባገኘችው ነገር ላይ ሁሉ ነበር። በውስኪ በመጠጦቻቸው ጭምር ይሰራባቸው ነበረ። ማንኛውም ሰው የሆነ ሰው ላይ ጥንቆላ ማሰራት ሲፈልግ እሷ ጋር ይመጣ ነበረ። ሱብሃንአላህ። ታዲያ እጅግ በጣም አስገራሚው አጋጣሚ የሚፈጠረው እዚህ ጋር ነው። ሱብሃንአላህ። አንድ ሰው ቁርአንን ይዞ በዛ እንዲጠነቁልላት ይሰጣታል። ወላሂ እሷ ደግሞ ያንን ከማረጓ በፊት አላህ ወደ ቀጥተኛው መንገድ ሊመራት ሲፈልግ ቁርአኑን ማንበብ ጀመረች። እጅግ በጣም ተመሰጠችበትም። መጨረሻ ላይ አንብባ ጨረሰች። አሁን በፎቶ ላይ በምትመለከቱት መልኩ በዚህ ጋዜጣዊ መግለጫ ላይ እንዲህ ብላለች። በቁርአኑ ላይ እንድጠነቁል ሰጡኝ። ቁርአኑን አንብቤ ጨርሼ ሸሃዳ ያስኩኝ። አሁን ሙስሊም ነኝ ብላ ተናግራለች። ሱብሃንአላህ። አላሁ አክበር። አላህ በየትኛው አጋጣሚ ወደ ቀጥተኛው መንገድ እንደሚያመራን አይታወቅም። በደንብ አላሁ አክበር እያላችሁ ኮሜንቱን በተክቢር አሸብርቁት። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ ሁላችሁም ማሻአላህ አላሁ አክበር በሉ። የጠንቋያን መጨረሻ ተመለከታችኋል። አላህ የሁላችንም መጨረሻ ያሳምርልን። በዚህ መልኩ ሲያምር አላሁ አክበር ሱብሃንአላህ። በቁርአን መጥቶ እንግዲህ ጠንቁልኝ ሲል ቁርአንም ስላነበበች ስላወቀችው ገብቷችኋል። በስተመጨረሻ ትክክለኛ እምነትን አግኝታ እስልምናን ተቀላቅላ በዚህ በሚያምር ውበቷ ታይታለች። አላሁ አክበር ማሻአላህ። አላህ ይጨምርላት። የአላህ ተአምር ነው ይሄ። አላህ የፈለገውን ነገር መቀየር ይችላል። የተጣመመውን ማቅናት ይችላል። እኛንም ፈጥሮናል እዚህ ምድር ላይ ተአምራቶችን የአላህን እየተመለከትን ሁላችንም። ይሄ ደግሞ አንዱም ተአምር ነው ብዬ አስባለሁ። በዚህ አጋጣሚ ኢንሻአላህ ሁላችሁም ቁርአንን ትርጉሙን ሌሎች እምነት ተከታዮች ጋበዝኳችሁ፣ አንብቡት። በጭፍን ማንኛውም ነገር አንነጥላ። ካነበብን ሁሉን ነገር እናውቃለን ብዬ አስባለሁ። ያ ጀማ ይህንን ቪዲዮ በጋራ እንመለከት። እጅግ በጣም ነው ያሳዝነኝ። መጨረሻውን እንመለከት። የልጆቹን ዳቦ ይዞ እየገባ ልጆች የተገዛላቸው ዳቦ ሳይበሉ አባትም የናፈቁት ልጆች ሳይገናኙ አባት መቃብር ወረደ። አላህ ይዘንለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ዲዩት ያደረጋችሁ ብዙ ሰዎች ጋር እንዲደርስ እንድታደርጉልኝ በትህትና እጠይቃለሁ። ቤቱን ፎሎ ማድረግ ሳይረሳ። ምናልባት አንተ ይሄ ቪዲዮ ከደረሰ እድለኛ ነህ፣ ለተውበት ይረዳሃል ብዬ አስባለሁ። ዛሬ ከቀበርናቸው ጀናዛ የአንዱን ጀናዛ ታሪክ ነው እየነገርኳችሁ ያለሁት።
አባት ቀኑ ሙሉ ስራ ውሎ ልጆቹን ናፍቆ ልጆችም ደግሞ አባታቸው ናፍቆ ከመሸ ይመጣበታል ብሎ የሚጠብቁበት ሰዓት ላይ አባት ዳቦ ይዞ እየገባ መንገድ ላይ መኪና ይወጣበትና ህይወቱን ያርፋል። እኛ ጋር ይመጣል። አጥበን ገንዘን ሰግደን ቀርነዋል። አላህ ይዘንለት 3 ልጆችን ጥሎ ወደ አኺራ ሄደዋል። ልጆቹንም አላህ ወኪል ያብዛላቸው። ወንድሜ እመነኝ፣ ዛሬ እናትና አባትህን አስለቅሰህ እዚህ ቦታ ከመጣ ትጸጸታለህ። ዛሬ ለትንሽ ዱንያዊ ጥቅም ብለህ አላህ ፈርድ ያደረገብህ ነገር ትተህ ወደዚህ ከመጣ ትጸጸታለህ። ዛሬ ለዚች ለማትረባ ዱንያ ብለህ ሰዎች ከሰዎች ብሔር ከብሔር እናትና ልጅ አባት እምነት ከእምነት አጋጭተህ እዚህ ቦታ ከመጣ ትጸጸታለህ። ያ ጸጸት ግን የማይጠቅም ጸጸት ነው። እህቴ አንቺንም ሁላችንም ይመለከታል ይህ ቪዲዮ። ወሊኩሊ ኡመቲ አጅል ፈኢዛ ጃአ አጅሉሁም ላ የስተኺሩነ ሰዓተ ወላ የስተቅዲሙን። ለህዝቦችም ሁሉ የተወሰነ ጊዜ አላቸው። ጊዜያቸውን በመጣ ወቅት አንዲችም ሰዓት ወደ ኋላ አይቆይም፣ አንዲችም ሰከንድ ወደፊትም አይቀደም። አላህ በእኛ የጻፈው ነገር ሰከንድም ወደፊትም ወደ ኋላ አይልም። እዚህ ቦታ ላይ እንዘጋጅ። እዚህ ቦታ ላይ እናት አባት ወንድም እህት የለም። ምናልባት ይህ ቪዲዮ ከደረሰ አላህ ይወዳል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ቢት ፎርም አድርግ። አንተ ሴት ነህ መቼ እንዴት በምን እስኪ አንዴ ቆም ብለን እንሰብ። አላህ ይዘንለት፣ አላህ ጀነተል ፊርደውስ ያድርገው። በዚህ ደረጃ ተመልክታችኋላ። ያንን ለልጆቹ የገዛውን ዳቦ ቤት ሳያደርስ አባት በዚህ ደረጃ ልጆችም ምግቡን ሳይበሉ ሞቷል። አላህ ይዘንለት። ሱብሃንአላህ፣ በየትኛው ቅጽበት እንደምንሞት አናውቅም። ይሄ ቪዲዮ ሁላችንም እንድንመለስ ይረዳናል። ስለዚህ ባለን ጊዜ በአግባቡ ጊዜያችን እንጠቀም። ጊዜያችን ከረፈደ በኋላ ወደ አላህ ብንመለስ ምንም ትርጉም የለውም። ስለዚህ ተውበት ሁላችንም እናድርግ ኢንሻአላህ። ሶላታችን ላይ እንበርታ፣ ዲናዊ ነገር ላይ እናተኩር። ባለን ጊዜ ደግሞ መልካም ነገር እናውል እንስራ ለማለት እወዳለሁ ኢንሻአላህ። አላህን ፍሩ፣ አላህን ፍሩ። እባካችሁ ሙስሊሞች አላህን ፍሩ፣ አላህን ፍሩ። ይሄን ቪዲዮ እስከ መጨረሻው ኢንሻአላህ ተከታተሉልኝ እና ደግሞ ኮፒ ሊንክ ያደርጋችሁ ብዙ ሰው ጋር ይዳረስ አድርጉት። በጣም የታዘብኩት ነገር ስላለ እሱን አጋራቸዋለሁ። ምናልባት የብዙዎቻችን ችግር ሊሆን ይችላል ማለት ነው። ትናንትና የላይቭ ፕሮግራም ነበረ ቀጠሮ የተያዘበት ኡስታዝ ዋሂድ ጋር እንዲሁም የተለያዩ ንጽጽር ወንድሞች ተሰብስበው ነበርና እዛ ስብሰባ ላይ እዛ ፕሮግራም ላይ ማን ነው ቁጭ ላይቭ ነው እየተከታተልን ኮመንት ላይ መጣችሁ ዮኒ ማኛ ቤት እንደዚህ ሙስሊሞችን ይቀባጠሩ ምናምን ብላችሁ ሰውን ጣርጋችሁ ወሰዳችሁ። እንዲሁም ደግሞ እዛ ቤት የተገኛችሁ ሰዎች ማለት ነው ሙስሊም ወንድሞች ዋካችሁ አላህን ፍሩ። ምን ልሰሙ ነው የምትሄዱት? ወይ ምን ልሰሙ? ነቅሎ በሙላ ጠርጎ ሄደ ማለት ነው። እዛ ኮመንት ላይ ጽፋችሁ እዛ ሄዳችሁ ሙስሊሞች ገብታችሁ ከላይ የምትቀባጠሩትስ ምን አውቃችሁ? ማን እውቅና ሰጣችሁ? ኧረ ተው፣ ዲኑ አታሰድቡ። ከማንም ባለ ጋር ቁጭ ብላችሁ አታውሩ። ወንድም አህመድ ንጽጽር ላይ የሚሰራ ወንድማችን የገባው ወዶ አይደለም እኮ ተገፍቶ ነው። ወላሂ ምንም አያውቁም ልጆች ገብተው ይቀባጥራሉ ላይ ወጥተው ማለት ነው እንጂ እሱ ሊወያይ ምናምን ቃቅሯል። ለምን እርግጠኛ ነው የገባው የነሱ መቀባጠር የነሱ ነገር ገርሞት ገብቶ ነው። ትንሽ እንደተወያየ ላይቡና ትናንት አሁን ያያዩት ነበርና ሪካርዶቶ ልክ ያባለጌ ሲመጣ ወጣ። በጣም ተመችቶኛል ሙአቱ ማለት ነው። ለዚህ ሰውዬ ባካችሁ ተዋይታችሁ አንድ ቃል መልሳችሁ እውቅና እንዳሰጡት። ይሄ ሰውዬ በህግ ይፈልጋል መጅሊሱ። እኔ በቃ ከሱን አንስቻለሁ እስከሚለን ድረስ ይሄ ሰውዬ ወንጀለኛ ነው። ለኛ ከዚህ ሰውዬ ጋር አንድ ምልልስ እንዳታረጉ እንዳይተደብቁ እድሜ ልኩን ይቀጥላታል እንጂ ከዚህ ሰውዬ ጋር መቼም እንዳትወያዩ በንጽጽር ላይ የምትሰሩ። ወዲያው ደግሞ በቃ እታች ያለው ማህበረሰብ ደግሞ ማለት ነው ዮኒ ማኛ የሚባለው ግለሰብ ታውቁታላችሁ። ስለ እስልምና ሆነ ስለ ክርስትና ሆነ ስለ ፕሮቴስታንት ማለት ነው ምንም ቢያወራ ምንም በቃ ላለ ቢሰቃቅለን ከፍ ቢያደርገን ወላሂ እንዳይደንቃችሁ ነገ እታች አወርዶ ደግሞ ያወራላል። እሱ ፎሎና ብር መሰብሰቢያ እንጂ ይፈልገው ሌላ ምንም አይደለም። ስለዚህ ባካችሁ እንደዚህ አይነት የባለጌ ቤቶች እየገባችሁ ሙስሊሙን ለማሰደብ ራሳችሁ ሰርባችሁ ሙስሊሙ ማህበረሰብ ለማሰደብ ባካችሁ አትግቡ። ያን የመሰለው ፕሮግራም ጥላችሁ ወጣችሁ እዛ ሄዳችሁ ከእንደገና ሌላ ሰው እንዲሳደብ ትዳርጋላችሁ። በቃ እኛ የሚመለከተን ቤት እንሰብሰብ። እውቀት የምትፈልጉ ከሆነ ስድብን ለመስማት የምትሄዱ ከሆነ ተሰደብን ምናምን እያላችሁ ደግሞ አታለቅሱ። መስማት ያለባችሁ ቁጭ ብላችሁ ስሙ። ከዛ ውጪ ማንም ባለጌ ቤት እየሄዳችሁ ራሳችሁንም ሰውንም አታሰድቡ። እባካችሁ አላህን ፍሩ። መልእክት ለሁሉም ሼር አድርጉልኝ። ኢንሻአላህ ከዚህ በኋላ እንደዚህ አይነት የባለጌዎች ቤት እንደማትገኙ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድም ያኗር መልእክት አስተላልፉልናል። ሁላችንም ሙስሊሞች ይመለከታል። ላልሰሙትም አድርሱ። አላህን ልንፈራ ይገባል።
በህግ የሚፈለግ ሰው ጋር በዛ ደረጃ የራሳቸውን ፖለቲካ ለማራመድ የራሳቸውን አጀንዳ ፈጥረው ብዙ ነገር ለማድረግ የሚጥሩ ብዙ ሰዎች አሉ። እንደነ ዮኒ ማኛ በጣም አቋም የሌለው ሰው ሁላችንም እናውቃለን እና ብዙ ለማድረግ ሲጥር ነበረ፣ ብዙዎችን ለማሳሳትም ሲሞክር ነበረ እና በጣም እሱም ያጀበው ሁላችንም ያጀበን ነገር ሌላ ኡስታዞች ጋር ቀጠሮ ተይዞ ግልብጥ ብለን እንግዲህ ተመልከቱ። እንደ ለመጥፎ ነገር የምንጋብዝ ወደ ሐራም ጭምር ወደማይፈቀደው ነገር ላይ የምንጠራም ሰዎች አለን። ከዛ ከድርጊት እንቆጠብ እና በዛ ደረጃ ያ ነገር ተፈጥሮ አላህን ልንፈራ ይገባል። አህማ በጣም ጥሩ ስራ ነው የሰራው። ወዲያውን ወጥቷል። በህግ የሚፈለግ ሰው ጋር እኔ ውይይት አላደርግም። ድንገት ሌሎችንም ለመጥራት ይመስለኛል የገባው ወንድሜ እንዳለው እና እሱም የወጣውበት ምክንያት የራሳቸውን ነገር ለማራመድ ሲፈልጉ በህግ የሚፈለግ ሰው ጋር እንደ ነብያችን ያንቋሸ ሰው ጋር ውይይትም አያስፈልግም ሲልም ነበረ። ለዛም ወጥቷል ማለት ነው። ከሱ መረጃ ተመልክቻለሁ እና አላህ ልንፈራ እንደዚህ አይነት ቦታ ላይ ባንገኝ የተሻለ ነው። ብዙ የሚመለከተን ጉዳዮች እያሉ ወደማይመለከተን ነገር ላይ ፎከስ እያደረግን ያንን ነገር እንትን ባንል የተሻለ ነው ብዬ አምናለሁ። ሁሱ ምንድነው የተፈጠረው? እስኪ ስለ ሁሱ በትንሹ እንስማ። መብሩክ በሉት ማሻአላህ። በቅርቡ ደግሞ ወደ ስራው እንደሚመለስ ከሱ አንደበት የተለያዩ መረጃዎች ወጥቷል። ነገር ግን ከዚህ ጋር ተያይዞ በሁሱ ጉዳይ አንድ ነገር አለ። የአፋር ክልል መጅሊስ እንግዲህ እውቅና ሰጥቶታል። የአዲስ አበባ መጅሊስ ፌደራል መጅሊስም ደግሞ እውቅና ቢሰጠው ጥሩ ነው፣ ቢያበረታታው የሆነ ነገር ቢያደርጉለት ብዬ አምናለሁ እና በዚህ ጉዳይ ላይ ተስማማላችሁ? እና ማሻአላህ አላህ ይጨምርለት። እስኪ ምንድነው የተፈጠረው በጋራ እንመልከት። ከ5000 ሰው በላይ በሱ አማካኝነት ወደ ቀጥተኛው መንገድ መጥተዋል። አላሁ አክበር ማሻአላህ። ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ እያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰረት በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተውኛል። የአፋር ክልል ሰዎች አላህ ጀዛቸውን ይክፈላቸው። ነገ መልቂያ ማድረግ ከዚህ በላይ ከአላህ ፊት የእርሱን የምስክር ቃሉን እንፈልጋለን ያለው ትልቁ ተስፋዬ ነገ መልቂያ ከነቢያቶች ጋር አብሮ አላህ ሱብሓነሁ ወተዓላ አስነስቶ አንተም ነቢያቶችን ያዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ሱብሓነሁ ወተዓላ ተቀባይነት ስለሰጠኝ ምስጋና ይገባው እና የአፋር ክልል ሰዎችን ሙሉ ላመሰግን እወዳለሁ። የመጅሊሱን አካሎችም እንዲሁ ከእነርሱ ዘንድ የምስጋና የክብር ቃል ስለመጣልኝ አላህ ጀዛቸውን ይክፈላቸው። ሁላችንንም ለዲኑ የምንሰራ ያድርገን። ይህን የንጽጽር መድረክ በሶሻል ሚዲያ ማካሄድ ከጀመረ 5 ዓመታት የተቆጠሩ ቢሆንም ባለፉት 2 ዓመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ 5 ዓመት ምናምን አካባቢ የሆነ ነው። ከዚያን ጊዜ ጀምሬ እንዲህ የንጽጽር ስራዎችን እሰራለሁ። አልሐምዱሊላህ እስካሁን ድረስ ከ5000 የማያንሱ ሰዎች እስልምናን ተቀብለዋል። በተለይ በዚህ ባለፉት አመታቶች በአንድ አመት 2 አመት ውስጥ በጣም በርካታ ሰዎች ተቀብለዋል። ለአላህ ምስጋና ይገባው። ቀጣይነቱ ከዛሬ ከነበረው በላይ በአላህ ፍቃድ ጠንክረን የምንቀጥል ይሆናል። ይህ ነገር የምናቋርጠው ምናልባት ስንሞት ጊዜ ብቻ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የሱረት አልሂጅር መጨረሻ አንቀጽ ላይ ወአቡድ ረበከ ሐታ የእቲየከል የቂን ይላል። ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል። ዳዕዋ ዒባዳ ነው፣ ለአላህ ሱብሓነሁ ወተዓላ የምናደርገው ነው። ስለዚህ ይህ ነገር የህይወታችን እስትንፋስ በስጋችን እስካለች ድረስ የማናቋርጠው ትልቁ የአምልኮ ስርዓት ነው።
በዚህ ላይ በጣም ደስተኛ ነኝ። አላህ ለዚህ ነገር ስራችን ስለወረደኝ እዚህ ዓለም ላይ ትልቁ ስኬት ነብያቶች የኖሩበትን ነብያቶች የጀመሩትን መንገድ ማስቀጠል ነው። በቀጣዩ ዓለም ትልቁ ስኬት ከጌታ ከአላህ ዘንድ በዚህ ስራችን ምስጋናን ከእርሱ ዘንድ ማግኘት ነው። ከእርሱ ዘንድ ጸጋውን ውዴታውን መጎናጸፍ ነው። ያን ነገር እስክናገኝ ድረስ አላህ ኢኽላስን ይወፍቀን። ስራውን እየሰራን እንዳውም የተሻለ ሆነን ወደፊት ለመገኘት እንጠራለን፣ እንሰራለን። ይህን የምለው በአንዳንድ በንጽጽር ስራዎች ነው የሚሰራበት ጊዜ ብዙ ጊዜ ያዘጓቸዋል አካውንቶችን። ምንም ማለት አይደለም፣ ግን አላህ እነሱን ጥሩን መንገድ ያሳያቸው ያብራላቸው ከማለት ውጭ ያው መጥፎ ነገር እንዳደረጉ አድርጌ ማላስበው። ምናልባት አንድ ቀን ጥሩ መንገድ ሲገለጥላቸው ጊዜ በዚያ ላይ የእነሱን የሄዳ መንገድን ማግኘታቸው ለእኔ ትልቁ ጸጋዬ ነው፣ ትልቁ ለእኔ ትርፌ ነው። የእነሱ በእኔ ላይ የሚያደርሱት ነገር ከምንም ነገር አልቆጥረውም። አላህ ቅኑን መንገድ ያብራላቸው ብቻ ነው ብለው ወደ እስልምና የመጥራት እንዲሁም አንዲትም የምናውቃትን ሐዲስ ማስተላለፍ የሁሉም ኡማ ኃላፊነት ቢሆንም በንጽጽር መድረክ ወደ እስልምና በሶሻል ሚዲያ የመጥራት ስራ ለሚመጡ አዳዲስ ሰዎች ጥንቃቄ የተሞላበት አካሄድ እንደሚያስፈልግና ቀድሞ በርካታ ሃይማኖታዊ ዕውቀቶች ላይ ራስን ማደርጀት እንደሚያስፈልግ በአጽንኦት ገልጿል። ዳዕወቱና ኢላ ዲን الانبياء والمرسلين وهو الاسلام ይሄ ነገር የሁላችንም ኃላፊነት ነው። እንግዲህ ከዚህ በኋላ አላህ ሐዲስ ነብይን ያስነሳም እኛን የነብያትን ኃላፊነት ጫንቃችን ላይ ጥሎብናል። ሰለላሁ ዐለይሂ ወሰለም ተወደዶች የተለየነበት ነገር ከሌሎች ተወደዶች ዱዓቶች ነን። ከአላህ መንገድ የበለጠራል ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ይላል። በመልካም የምታዙ ናችሁ፣ ከመጥፎ የምትከለክሉ ናችሁ፣ በእኔ በአላህ የምታምኑ ናችሁ እያለ ገልጾናል። አላህ ሱብሓነሁ ወተዓላ ከእናንተ ወደ መልካም የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ መልካም ትውልዶች ይኑሩ ብሎ አዞናል። ለዚያ ነገር ደግሞ ኃላፊነቱ በእኛ ላይ ነው። አዲስ ነብይ አይልክም አላህ ሱብሓነሁ ወተዓላ ከዚህ በኋላ። ስለዚህ ይህን የነብያትን ኃላፊነት ነብያቶች ይህን ዲን ለማስተላለፍ ብዙ ለፍተዋል፣ ደክመዋል፣ አጥንታቸው ተሰብሯል፣ ደማቸው ፈሷል፣ ከሀገራቸው ተሳደዋል፣ ህይወታቸውን እስከ ማጣትም ደርሰዋል። ለዚህ ሁሉ መስዋዕት ከከፈሉ እኛ ደግሞ እነሱን የጀመሩትን መንገድ ማስቀጠል ኃላፊነትና የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ላይ ያለብን ግዴታችን ነው። ሁሉም ሰው በየመስኩ መስራት አለበት። ይህን ነገር ሌሎችን ወደ ነቢያት መንገድ ወደ ኢስላም የመጥራት ግዴታ አለበት። ይህን የምለው አላህ ሱብሓነሁ ወተዓላ በቁርአን ላይ ኡድዑ ኢላ ሰቢሊ ረቢከ እንዳለ ወደ ጌታ መንገድ ሰዎችን ጥራ ብሎናል። ትእዛዙ ለእኛም ነው። ቁል ሀዚህ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አነ ወመን ኢተበዐኒ እኔና እኔን የተከተሉኝ ሰዎች በእውቀት ላይ ተመስርተን ወደዚች መንገድ እንጣራለን። ይህች ነች መንገድ የበላቸው ሙሐመድ ይላል ዐለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በለጉ ዐኒ ወለው አያ ብለዋል። ከእኔ የሰማችሁትን ለሌሎች አድርሱ አንዲት አንቀጽ ብትሆንም እንኳን ብለዋል። በዚያ በአላህ ሱብሓነሁ ወተዓላ ባዘዘብን ነብዩ ሰለላሁ ዐለይሂ ወሰለም ባዘዙብን ነብያቶች ሁሉ ሲሰሩት የነበረውን ስራ ሁሉም ሰው ይሄን ስራ እንዲሰራ ነገር ከአላህ ዘንድ የሚገኘው ምንዳ በጣም ላቅ ያለ ነው። እሱንም ሊያስቡት ይገባል እና ሌሎችም እዚህ ስራ ላይ ያሉ ካሉ እንዲበረታቱ አዛለሁም እመክራለሁም። ሌሎች ደግሞ መሳተፍ የሚፈልጉ ሰዎች ካሉ መጀመሪያ እውቀትን በመሸመት ምክንያቱም ይህ ቦታ በጣም አደገኛ ቦታ ነው። ሹብሃቶች ከተለያዩ የእምነት ባለቤቶች የሚጣሉበት ቦታ ነው። ያንን በደንብ አድርጎ ሰውየው የእውቀትን ሰይፍ ታጥቆ ቀድሞ ለዚያ ቦታ ብቁ መሆን ራሱን ባገኘ ጊዜ እዚህ መድረክ ላይ ገብቶ ይህ ስራ እንዲሰሩ እመክራለሁ። በመጨረሻም ዳኢ ሁሴን አህመድ ባስተላለፈው መልእክት ላይ በአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተጀመረው ይህን በጎ ስራ የሚሰሩ ሰዎችን የማበረታታት ተግባር ተጠናክሮ ቢቀጥል በርካቶች ለዲን ያላቸውን ዕውቀት የሰፋ ለማድረግ እንዲጥሩና ወደ ንጽጽር መድረክ እየተቀላቀሉ ለሌሎች የሂዳያ ሰበብ ለመሆን እንዲሰሩም ጭምር የማንቂያ ደውል እንደሚሆን በነጃሺ ቲቪ በኩል መልእክቱን አስተላልፏል። የጀማ የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ቆያችሁ ከልብ አመሰግናለሁ። እሱ አላህ ይጠብቅህ የኢስላም ጀግና። ኢንሻአላህ በቅርቡ ወደ ስራ ተመልሰህ በጣም ተናፍቀሃል። ኢንሻአላህ በቅርቡ እንገናኛለን ብዬ ተስፋ አድርጋለሁ እና የኢትዮጵያ ቆይታም ጥሩ እያደረጉለት ነው። ብዙ ሰዎች በጥሩ መልኩ እየተቀበሉት ነው። ሲያንሰው ነው ወላሂ እና አላህ ይጠብቀው እሱም መሰሎቹ ለእስልምና ብዙ ጥረት የሚያደርጉ እህት ወንድሞች ብዙ ታሪክ እየሰሩ ያሉ አሉ። አላህ ይጠብቃቸው ባሉበት ማለት ነው።
ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም